ምህረት የናንተን በረከት ከያዙ ሰዎች ጋር ያገናኛቸዋል። እኔ ምን አይነት ሰዎች እንደሚታዩ ልንገራችሁ። ለራሳቸው ነገሮቻቸውን ሲያዩ ትንሽ የሆነባቸው እግዚአብሔር ግን እነሱን ሲያይ ብዙ ሺዎችን የሚመግብ ሰዎች እዚሁ አሉ። ስሙኝ በደም በጣም መገረምበት የመጽሐፍ ቅዱስ ቃል ልንገራችሁ። አንደኛ ነገሥት 17 ላይ ያለ ቃል አንዲት ሴት አለች ይላል። መበለት ናት ይላል። ባሏ የለም፣ ልጇን ብቻዋን የምታሳድግ ሴት። ኤልያስ በራሱ የአፍ ቃል ሰማይን ዘግቶታል። 3 ዓመት ከምናምን እንዳይዘም ቆልፎታል። ሰው የትኛውም ነብይ ቢነሳ አይከፍቶም። ነብይ የለም እንደ ካላችሁ 7000 ነብይ ያለበት ቦታ ላይ ነው ብቻውን የቆልፈው። በዚሁ ጌታ ምን እያስተማራችሁ መሰላችሁ? ሁሉም ነብይ አንድ አይነት ነው የሚለው ልክ እንዳልሆነ እያሳያችሁ ነው። 7000 ነብይ አንድ ላይ ተደምሮ የኤልያስን ቃል አይቀይርም። ከአፌ ቃል በስተቀር ብሎ ቆልፎ ኪሱ ከቶ የሚንቀሳቀስ ነብይ። እንደዚህ አይነት ነቢያት ይነሳሉ። የሆነ ኦቶሪቲ አለ፣ ከፍ ያለ ኦቶሪቲ። እሱ ከተናገረ የሚባል ኦቶሪቲ አለ። የእግዚአብሔር ድምጽ ብርቅ ነበር በተባለበት ነብይነት ዘመን ሳሙኤል ተወልዷል። ሳሙኤል ሲወጣ ምን እንዳለ ታውቃላችሁ? መጽሐፍ ቅዱስ ስለ ሳሙኤል ከዳን እስከ ቤርሳቤ ማለት 120 ግዛት ድምጹ ጠብ የማይል ነብይ ይላል። ቃሉ መሬት ላይ ወድቅም ሰውዬ። እሱ ተናገረ ከተባለ ከተማ መሪ ለምን አይሆንም? ሐሳቡን ይቀይራል። አይ እንደዚህ ይው ፈልጎ በፍላጎቱ ቢል ይስማማሉ። ስሙኝ፣ እግዚአብሔር ሜርሲ መለኮታዊ ፕሮቪዥንን እናንተ ውስጥ ይጎተታል። ስሙኝ፣ መለኮታዊ ፕሮቪዥኑን ሲጎትት ደግሞ የእግዚአብሔር ሜርሲ የሚገርማችሁ የበረከት ማግኔት ነው የሚያደርጋችሁ እናንተ። ኤልያስ ሰማይን ዘግቶ የጠፋ ጊዜ ቆልፎ ላጥ ያለ ጊዜ ምን እንዳለው ታውቃላችሁ? በል ድርቅ አውጀሃል። ድርቅ ነው ከተማው ላይ፣ ወዴትም ልትሄድ አትችልም። ወደ ዋና ቦታ ከተኬደ ያው ሚራክለስ ፕሮቪዥን ምን እንደሆነ ላሳያችሁ። ኤልያስ ቁራዎች ይመግቡት ነበር ይላል አይደል? ቁራዎች ነው የሚመግቡት። ምን እያመጡ? ስጋ። እግዚአብሔር ቁራን ለኤልያስ ያዝለት ከሞተ ሰፈር የሞተ ስጋ አይደለም። ድርቅ ከተማ ላይ ከሆነ ብቸኛ ቁርጥ የሚቆረጥበት ቦታ ቤተ መንግስት ነው ማለት ነው። ስለዚህ እዛ እየገቡ ቁራዎቹ ከቤተ መንግስት እያመጡ ብላ የፈለገው ሁኔታ። ግን እግዚአብሔር ቆይ ይሄ አይደለም፣ ሌላ የሱ ሜርሲ ምን እንደሚከፍት ሊያሳየው ሲፈልግ እንደዚህ አለው። አንዲት መበለት ለ3 ዓመት እንድትመግብ አዘጋጀቻለሁ አለ። ሴትዮዋ ጋር ሲሄድ ምበላው ስጪኝ ሲላት አይ እኔና ልጄ በልተነው ምን ሞተው ጥቂት ዱቄትና ዘይት ነው ያለና እሷ የምታውቀው ከልጇ ጋር በልተው የምትሞትበት እንደቀራት ነው የምታውቀው። እግዚአብሔር ስለ ሴትዮዋ የሚያውቀው ኤልያስን 3 ዓመት የምትመግብ እንደሆነች ነው የሚያውቀው። የእግዚአብሔር ሜርሲ መብዛቱን የምታውቁት ከተማ ሁሉ ካለ ሰው በላይ ለይቶ እሷን መርጦ ፕሮቫይድ እንድታረግ ያረጋታል። እስቲ አሜን በሉ። የእግዚአብሔር ምህረት ሲበዛ የሆነ ምንጭ እናንተ ውስጥ ይከፈታል።